ሙስሊም ነው የኔ የዝች ዓለም የጀነት ስሜ አላህን ከጄ አይበላሽም ሁለት ዓለሜ። ቢስሚላህ ራህማን ራሂም። ይቺ ቪዲዮ ለዘመድኩን በቀለና ለቪዲዮቹ እንድትደርስ ነው መሰራት እና ሙስሊም ወንድምና እህቶቼ ኮፒ ሊንክ ሼር በማድረግ ተደራሽ እንድታደርጉልኝ ጠይቃችኋለሁ ከወዲሁ። ብዙም ጊዜ ዘመድኩን በቀለ የሚናገረው በቃ በእስልምና ላይ ከሚታዩ ነገሮች እስልምና ውስጥ ከሚደረጉ ነገሮች ውስጥ በጣም የቱን ያህል ቅናቻ እንደሚፈጥርበት ከሚናገረው ንግግር እንረዳለን። ሲቀጥል ደግሞ ጥላቻም እንዳለበት ከአነጋገሩ ይገልጻል። አንድ ወቅት የረመዳን ወር ላይ እንደዚሁ እንዴት ባለስልጣናት ከሙስሊሞች ጋር ሊያፈጥሩ ይሄዳሉ? እንዴት ሙስሊሞች 4 ኪሎ ቤተ መንግስት ገብተው ሰላት ይሰግዳሉ? እንዴት ያፈጥራሉ? እንዴትስ ደግሞ በቃ ቁጭቱን ነው የሚናገረው። ዛሬ ላይ ደግሞ ለምንድነው ክርስቲያኖች ወደ እስልምና የሚገቡት የሚል ደግሞ ሌላ የቁጭት ድምፅ አለው። እዚህ ላይ ልለው የምፈልገው ነገር ቢኖር ምንድነው፣ ምናልባትም ከንግግሩ በኋላ ቢሆን ጥሩ ይመስለኛል። እስኪ ምንድነው እሱ የሚያወራው? ከላይ ጽሑፉን እንደምትመለከቱት የሙስሊም ወንዶች በሰማይ 100 ሴት በምድር 4 ሴቶች ተበድለዋል ይላል። ምድር ላይ 4 ሴት በሰማይ ደግሞ 100 ሴት ብሎ ጽፏል። እዚህ ላይ ንግግሩም ያንኑ የተከተለ ነው። እስኪ ዘመድኩ ምንድነው የሚለው? ምን ትስይ ምናምን ትላለህ? ውሰደው፣ የሚሄድልህ ካገኘው ውሰደው። ለሄደባችሁ ተናደው ነው ምን ትስይ ምናምን ትላለህ? ውሰደው፣ የሚሄድልህ ካገኘው ውሰደው። በነገራችን ላይ እኛ አይደለንም እኮ የምንወስዳቸው፣ ሀቅ ነው የሚወስዳቸው። በጣም አስተንታኞች አስተዋዮች ስለሆኑ አንባቢዎች ስለሆኑ እውነትን ከሐሰት የመለየት ብቃቱም ፍጥነቱም ስላላቸው ነው ወደ እስልምና የሚመጡት ሰዎች። ያለማገናዘብ ወደ እስልምና የሚመጣ የለም። ያለማገናዘብ እስልምና ላይ ለመነዳት ለመንጋጋት የሚመጣ ማንም የለም። በእውነት ነው የምለው። እኔ በጣም አንድ የሚገርመኝ የሚደንቀኝ የሆነ ቪዲዮ የሰራች አንዲት እህት አውቃለሁ ቲክቶክ ላይ። አንዱ ክርስቲያን ወገን የሰለምሽበት ምክንያት ምንድነው? ምን ተረድተሽ ነው? ምን አግኝተሽ ነው ብሎ ጠየቃትና ገራሚ የሆነ መልስን የመለሰችለት በትህትና በተረጋጋ መንፈስ መረጃዎችን በማሰካካት ከያሉበት አቅጣጫ ጥቅሶችን እያመጣች በደንብ አድርጋ ነው ያስተማረችው። አስደማሚ የሆነ ትምህርት በአጭር ደቂቃዎች ውስጥ አስተላለፈችለት። በመሰረቱ ይሄ ትምህርት ለዘመድኩን በቀልና ለሌሎችም በጣም ስለሚጠቅማቸው ትንሽም ቢሆን እስኪ ቀንጨብ አድርገን እናዳምጣት። እስኪ ሰላም አለይኩም ሙስሊም ወንድሞቼ እህቶቼ፣ ክርስቲያኖች ደግሞ ሰላም፣ እንዴት ናችሁ? ደህና ናችሁ? ደህና ነኝ። ደህና ናችሁ? ደህና ነን። ግን ስለ አንቺ ጥያቄ ነበረን፣ አጭር ጥያቄ። እሺ ጠይቂኝ። ክርስቲያን ነበርሽ ድሮ? አዎ ነበር። ሰልመሽ ነው? አዎ ሰልሜ ነው። ግን ስራ ስለምገባ ቶሎ ጠይቀኝ። ሚት ያደርጋል። እሱ ነው። እና ማለት ምን ተረድተሽ ነው? ወይም ምን ለራስ ስላልተረዳሽ ወይም መንገድ ስላልሆነልሽ ነው ሃይማኖት የቀየርሽው? እንደዚህ አይነት ነገርማ መጠየቅ አለባችሁ። እሺ በምችለው አቅም አብራራለሁ። ብዙ የመናገር ችሎታ የለኝም፣ ግን በምችለው አቅም ላብራራላችሁ። እሺ አምላክ አንድም ሶስትም ነው ስንል ይጋጫል ከመጽሐፍ ቅዱስ ጋር ማለት ነው። ለምሳሌ ኢየሱስ ሰውና አምላክ ነው ስንል ይጋጫል። ለምሳሌ ለምን ላስረዳ መሰለህ? ሁሉን አዋቂ ሲሆን ሁሉን አላዋቂ ይሆናል። በሰውነቱ አላዋቂ ሲሆን ደግሞ በአምላክነቱ ደግሞ አዋቂ፣ የሚሞት የማይሞት፣ የሚተኛ የማይተኛ፣ የማይለወጥ የሚለወጥ፣ የማይደክም የሚደክም ማለት ነው። ስለዚህ ለዛ ነው ትንቢተ ሆሴዕ ምዕራፍ 11 ከቁጥር 9 ላይ እኔ አምላክ እንጂ ሰው አይደለሁም ይላል ማለት ነው።
አምላክ አይተኛም አያንቀላፋም። መዝሙረ ዳዊት ላይ 121 ምዕራፍ 121 ላይ ከቁጥር 4 ላይ ምን ይላል መሰለህ? እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። ልክ እንደ አያተል ኩርሲ ሱራ በቀራ 254 ላይ እንዳለው ማለት ነው። አላህ ከእርሱ በቀር አምላክ የለም፣ ሕያው ራሱ ቻይ ነው፣ ማንገላጀትም እንቅልፍም አይወስደውም ይላል ማለት ነው ቁርአን ላይ። ኢየሱስ በተቃራኒው ያንቀላፋል። የማርቆስ ወንጌል 4 ምዕራፍ 30 ቁጥር 38 ላይ እርሱ በስተኋላ ትራስ ተኝቶ ተንተርሶ ተኝቶ ነበር ይላል። እና ኢየሱስ ተኝቶ የሚነቃ ፍጡር ነው። ለምሳሌ ደግሞ ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክ ስገድ እሱን ብቻ አምልክ ይላል። ማነው የሚሰገድለት? አብ። የሚያስተምረው ማነው ደግሞ? ኢየሱስ። ስለዚህ ደግሞ ሉቃስ ወንጌል ምዕራፍ 1 ከቁጥር 32 ላይ ደግሞ ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል ይላል። ሰጪው ማነው? አብ። ተቀባዩ ማነው? ኢየሱስ። እና ደግሞ ኢየሱስ ሰውም አምላክ ነው ስንል ይህ ነገር ያጋጭብናል ማለት ነው። ተረድታችሁኝ የለ አይደለ? የማይተኛ የሚተኛ እኔ አምላክ አልለዋወጥም። ይገርማል። በጣም የሚገራርሙ የሆኑ እንትኖችን ማለት ማብራሪያዎችን ነው የምሰጠው ከጥቅሶቹ አንጻር ማለት ነው። እና ዘመድኩን የሚናገረው ንግግር ደግሞ ምንድን ነው የሚለው? እሱ የሚገርመው እኔ ኦርቶዶክሳዊው አንቺን አግብቼ ከአንቺ ጋር ነው የምሞተው፣ በቃ አንድ ወንድ ለአንድ ሴት ነው የተፈቀደው የሚለውን መጽሐፍ ቅዱሳዊ ቃል ይዤ አክብሬሽ ንግስት አርጌሽ ልዕልት አርጌሽ ላኑርሽ ስላት እምቢ ብላ 4ኛ ሚስት 5ኛ ሚስት መሆን የፈለገች ተራዋን ጠብቃ መቼ ነው ዛሬ ነው መቼ ነው እኔ ጋር የሚመጣ? ቆይ ወደ ተራው ከመግባታችን በፊት ሙስሊም ነው የኔ የዝች ዓለምም የጀነት ስሜ አላህን ከጄ አይበላሽም ሁለት ዓለሜ